የከበረው ሰላምታችን በያላችሁበት ድረስ እንደምን አላችሁ ተመልካቾቻችን ዘውትር ሰኞ ምሽት እንዲሁም በድጋሚ ወደ እናንተ የሚደርሰው ወድጋሚ ማክሰኞ ለካ የከበረው ሰላምታችን በያላችሁበት ድረስ እንደምን አላችሁ ተመልካቾቻችን ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ሳምንታዊ የስፖርት መሰናዷችን ሀዲያ ስፖርት አሁን ጀምሯል። እንደምን አለታል? ሰላም ናሆም። ሰላም ተመልካቾቻችን እንዴት ነን? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋርስ? እግዚአብሔር ይመስገን መልካም ሳምንት ነበር። ዛሬም በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። የሴካፋ ዞን ከ17 ዓመት በታች ውድድር እንዲሁም ደግሞ 7ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጫዋታዎችን እንዲሁም 6ኛ ሳምንት ላይ የተደረጉ ጫዋታዎች ምን ይመስላሉ ባጭሩ የምናስቃኛችሁ ይሆናል። ባለፈው ሳምንት ታፈሰ ሰለሞን የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች እግር ኳሳዊ አስተያየቶች ሰጥቷል። እሱንም በፕሮግራም መልክ ወደናንተ አሰናድተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ርዕሰ ጉዳያችን ስናልፍ የሴካፋ ዞን ከ17 ዓመት በታች ውድድር በኢትዮጵያ አስተናጋጅነት የተደረገ ይገኛል። ዛሬም 4 ጫዋታዎች ተደርገዋል። በአዲስ አበባ እንዲሁም በድሬዳዋ ነው ጫዋታዎቹ የተደረጉ የሚገኙት። በአዲስ አበባ አበበ ቢቂላ ስቴዲየም፣ በድሬዳዋ ኢንተርናሽናል ስቴዲየም እነዚህ ውድድሮች እየተደረጉ ይገኛል። የምድብ 2 ውድድሮች በድሬዳዋ ኢንተርናሽናል፣ የምድብ 1 ደግሞ በአዲስ አበባ እየተደረገ ይገኛል። የኢትዮጵያ ብሔራዊ ቡድንም ባለፈው ሳምንት 2 ጫዋታዎችን አድርጓል። እስካሁን 3 ጫዋታ ነው ያደረገው። አንዱን ጫዋታ ባለፈው ሳምንት በነበረ መሰናዶ ዳሰን ነበር። ባለፈው ሳምንት ግን 2 ተከታታይ ጫዋታዎችን አድርጓል ከደቡብ ሱዳንና ከሶማሊያ ጋር አንዱን በማሸነፍ አንዱን ደግሞ ባቻ ውጤት ጨርሷል። ደቡብ ሱዳንን 4-1 ነበር ያሸንፈው። ከሶማሊያ ጋር ደግሞ 3-3 በሆነ አቻ ውጤት ፈጽሟል። የኢትዮጵያ ብሔራዊ ቡድን ባለፈው ሳምንት በደንብ በተወሰነ መንገድ ለናነሳ የሞከርናቸው ሀሳቦች አሉ። ከሩዋንዳው ጨዋታ በኋላ ማለት ነው። ከዛ በኋላ ቀደም እንደተከስከው ከደቡብ ሱዳንና ከሶማሌ ጎረቤት ሶማሌ ጋር ያደረጉ ጨዋታ ነበር። ሶማሌ በእግር ኳሷ ምን ያክል ተስፋ እንዳላት ጭምር ያሳየችበት ጨዋታ ነበር። 3-3 ነበር ጨዋታው የተጠናቀቀ። ኢትዮጵያ ብሔራዊ ጨዋታውን ጨርሷል የተባለበትም አጋጣሚ ነበር። 3-1 ሲመራ ነበር። ባለቁት ደቂቃዎች ላይ በተቆጠረበት 2 ጎል 3-3 በሆነ ውጤት አሸንፏል። አሁንም ቢሆን ታዳጊ ብሔራዊ ቡድን ወይም ደግሞ ሮድቱ 29ን ታርጌት ተደርገው እየሰሩ ያሉ ልጆች ተስፈኛ ልጆች መሆናቸውን ከምድባቸው የማለፍ እድላቸውም ሰፊ እንደሆነ ጭምር ያየንበት ነበር። እነዚህ ታዳጊዎች ወደፊት በደንብ መስራት እንደሚችሉ ባለፉት 3 ጨዋታዎች ላይ በደንብ የተመለከትንበት ነበር። አዎ የኢትዮጵያ ብሔራዊ ቡድን ባለፉት 3 ጨዋታዎች ያደረገውን በመንመለከትበት ሰዓት ላይ ተስፋ የሚጣልበት ብሔራዊ ቡድን መሆኑን በደንብ ተመልክተናል ማለት ይቻላል። ዳዊት ካሳው ከደቡብ ሱዳን ጋር በነበረው ጨዋታ ላይ 3 ግቦችን ማስቆጠር ችሏል። እንዲሁም ደግሞ ከሶማሊያ ጋር በነበረው ጨዋታ 2 ግቦችን ማስቆጠር ችሏል። በተለይ ከደቡብ ሱዳን ጋር በተደረገው ሁለተኛውን ግብ ለተመለከተ ሰው ኢትዮጵያ ላይ የአጥቂ ታለንት ምን ያህል እንዳለ በሰፊው ያስመለከተ ነው ማለት ይቻላል። ከዛም ባለፈ ከተከላካይ መስመሩ አንስቶ ግብ ጠባቂውን ጨምሮ የመሃል ሜዳ ተጫዋቾችን ሚና በመንመለከትበት ሰዓት ላይ ብሔራዊ ቡድኑ ላይ በደንብ እንደተሰራና ከተሰራበትም ደግሞ ውጤታማ እንደሚሆን በብዙ መልኩ የተመለከትንበት ሳምንት ነበር ማለት ይቻላል። ተስፈኛ ወጣቶች እንደሆኑ በደንብ ተመልክተናል። ባለፉት 3 ጨዋታዎች ላይ የአራተኛውን የምድባቸውን ጨዋታ ያው በየምድቡ 5-5 አጠቃላይ 10 ሀገራት እንደመሳተፋቸው 5-5 ነው እና በዚህኛው ሳምንት ላይ አራፊ ነው። ሮብ ቀን ግን የምድቡን የመጨረሻና 4ኛ ጨዋታ የሚያደርግ ይሆናል። አጠቃላይ ከምድቡ የማለፍ እድሉ ሰፊ ነው። 7 ነጥብ ስላለው 4ኛውን ጨዋታ ሮብ የሚያደርግ ይሆናል። አጠቃላይ ከምድብ በኋላ ላይ ስላሉ ጨዋታዎች ነው ብዙ ትኩረት የሚደረገው ብዬ አስባለሁ። ምድቡ ላይ በበላይነት ነው በአጠቃላይ እያጠናቀቀ ያለው የዳዊትና የቡድን ጓደኞቹ ጥምረት ወይም ደግሞ እንቅስቃሴዎች እኔ ተስፋ ያየሁባቸው ነው። ያንን ነገር ማስቀጠል ይችላሉ የሚለው ካልሆነ ጥያቄ የሚያስነሳው አብዛኞቹ ልጆች ሜዳ ላይ የሚያደርጉት እንቅስቃሴ ወይም ደግሞ ከኳስ ጋር ያላቸው ነገር ኢትዮጵያ እግር ኳሱ ላይ ጠንካራ ታዳጊዎች አሏት የሚል ምልክት የሰጠበት ነበር ብዬ አስባለሁ። ወደ ታፈሰ ሰለሞን ጉዳዮች እናምራ። ታፈሰ ሰለሞን ጠንካራ ያሉ ሀሳቦችን ባለፈው ሳምንት ላይ በኢትዮጵያ እግር ኳስ ላይ ብዙ ጊዜ ተጫዋቾች በድፍረት ወጥተው ወደ ሚዲያ ማያወሩትን ሀሳቦች ታፈሰ ሲያነሳልን ነበር። አዎ ታፈሰ ሰለሞን ጥሩ ቆይታ ለኢትዮጵያ እግር ኳስም አንድ አስተዋጽኦ የሚያበረክት ብዙ ፍንጮችንም የሚያሳይ ፕሮግራም ነው የተከታተልነው በ7ኛው ፖድካስት። በዚህ ፕሮግራም ላይ ታፈሰ ያነሳቸው ሰፊ ሀሳቦች አሉ። የኢትዮጵያ እግር ኳሳዊ ሙስና ምን ይመስላል፣ የኢትዮጵያ እግር ኳስ ተጫዋቾችስ ምን ያህል ፕሮፌሽናሊዝምን ይከተላሉ የሚለውን በሰፊ አስመልክቶናል ማለት እንችላለን። ታፈሰ ያው ላለፉት 15-14 ዓመታት በኢትዮጵያ እግር ኳስ ላይ ትልቅ ስም ካላቸው ወይም ደግሞ በተለየ በእግር ኳስ ችሎታቸው ከሚነሱ ተጫዋቾች ውስጥ አንዱ ነው።
ከክለብ ወደ ክለብ ሲዘዋወሩ ተጫዋቾች ብዙ ጊዜ ገንዘብ ለአሰልጣኞች ወይም ደግሞ ለክለብ ኮሚቴዎች ወይ ዝውውር ኮሚቴ ተብሎ በሚጠሩ አካላት ገንዘብ ሰጥተው እንደሚገቡ ይታወቃልና ይሄ ብዙ ጊዜ በስማ በለው ነው የሚሆነው። ግን ታፈሰ ራሴ ሰጥቼ ገብቻ ቃል የሚል ሀሳቦችን እና ኢትዮጵያ ውስጥ እንደ ችግር የሚያነሳቸውን የአሰልጣኞች የብቃት ማነስ ችግርን በደንብ ያነሳበትን ሰፊ ሀሳብ ከሰባተኛው ፖድካስት ጋር ቆይታ አድርጓል። እሱም ፕሮግራም ተከታትለን እንመለስ። ያለፉትን 10 ዓመታት በኢትዮጵያ ፕሪሚየር ሊግ በመሃል ሜዳ ስፍራ ላይ ከተጫወቱ ፈጣሪና ባለልዩ ተሰጥኦ ተጫዋቾች መካከል ከቀዳሚዎቹ አንዱ ነው። እግር ኳስን በክለብ ደረጃ በኒያላ ወጣት ቡድን ጀምሮ በኋላም በፍጥነት ወደ ዋናው ቡድን የተቀላቀለውና በዋናው ቡድን ቆይታ በአጭር ጊዜ ውስጥ ጥሩ እንቅስቃሴ ካደረገ በኋላ ወደ ኢትዮ ኤሌክትሪክ ከዛም በ2008 በአሰልጣኝ ውበቱ አባተ የሚሰለጥነው ሐዋሳ ከነማ በመቀላቀል በ4 ዓመት ቆይታው የእግር ኳስ ህይወቱን በተሳካ ሁኔታ ከመራ በኋላ በ2012 የውድድር ዓመት በአሰልጣኝ ካሳይ አራጌ የሚሰለጥነውን ኢትዮጵያ ቡናን መቀላቀል ችሏል። በ2013 በቡናው ቆይታው ከአቡበከር ናስር ጋር የነበራቸው ጥምረት በሊጉ አስፈሪ እንደነበር ይታወሳል። የኢትዮጵያ ቡናው ቆይታ ከተጠናቀቀ በኋላ ፋሲል ከነማን በመቀላቀል ያለውን ልምድና ችሎታ ለፋሲል ከነማ ይሰጣል ተብሎ ቢጠበቅም በውዝግቦች ከተሞላ ቆይታ በኋላ በድጋሚ ሐዋሳ ከነማን ተቀላቅሏል። የመጨረሻዎቹን የእግር ኳስ ህይወቱን በሐዋሳ ከተማ ያደረገው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ታፈሰ ሰለሞን የእግር ኳስ ህይወቱ የመጨረሻ ኑዛዜ በሰባተኛው ፖድካስት ከጋዜጠኛ ሱራፌል አሸናፊ ጋር ባለፈው ሳምንት አድርጓል። ታፈሰ ሰለሞን እንዲህ ይላል። ለብዙዎች ባይታይም ነጣቂ አማካይ ነኝ። በአንድ ወቅት አሰልጣኝ ውበቱ አባተ ይህን እውነት በተጫዋቾች ፊት መስክሮልኛል። ከሁሉ ይልቅ በሜዳ ውስጥ ለአጥቂዎች ያለቀ ኳስ መስጠት ያስደስተኛል። ለእኔ የምን ጊዜም ምርጥ አጥቂዎቼ 3 ናቸው። ጌታነህ ከበደ፣ አቡበከር ናስርና አሊ ሱሌማን። ከእነርሱ ጋር ስጫወት ጨዋታ ያቀሉልኛል። ታፈሰ ይቀጥላል። የኛ ሀገር ተጫዋቾች እከሌ ምርጥ ነው ብለው መናገር ይፈራሉ። ጋዜጠኛ ሱራፌልም ቀበል አድርጎ ላንተስ ከጌታነህ ከበደና ከአቡበከር ናስር ምርጡ አጥቂ ማን ነው? ታፈሰ እንዲህ ሲል ይመልሳል። ይህ ከባድ ጥያቄ ነው። ነገር ግን አቡበከር ናስር ከጌታነህ ከበደ ማስቀድመው አጥቂ ነው። በእኔ ቦታ ከተጫወቱ ተጫዋቾች ሽመልስ በቀለ ምርጡ ተጫዋች ነው። ከኔ ጋር ካወዳደርከው ግን እርሱንም እንደምበልጠው በድፍረት እነግርሃለሁ። በሜዳ ውስጥ የተሳካ ጊዜ እንደሚያሳልፍ ሁሉ ከሜዳ ውጪ በሚያደርገው ተግባር ውዝግብ የማያጣው ታፈሰ በኢትዮጵያ ቡና ቤት ውስጥ በስነ ምግባር ግድፈት ለ6 ወር ያክል ያለ ደሞዝ መጮቱን በአንደበቱ ይናገራል። መዝናናት እወዳለሁ። ሜዳ ውስጥ ገብቼ እከሳለሁ ብዬ ስለማስብ ከሜዳ ውጭ የሚፈጠሩ ነገሮች አያሳስቡኝም። ከጨዋታ አንድ ቀን አስቀድሜ በተደጋጋሚ መሸታ ቤት ተገኝቼም አውቃለሁ። አስታውሳለሁ ቡና ቤት በነበርኩ ጊዜ ከመቻል ጋር ከነበረን ጨዋታ አንድ ቀን አስቀድመን መሸታ ቤት አሳለፍን። በጨዋታው ዕለት ሜዳ ውስጥ ስባክን ምንም ሳልፈይድ ክለቤ ቡና 4-0 ተሸንፎ ከሜዳ ወጣን። ሜዳ ውስጥ ስለምክስ ብዬ ስለማስብ በጣም ነው ምዝናን ነው የነበረው። ግን ያ ነገር ይጠቅማል ብዬ አሁን ላይ በቃ ሳስበው ጥቅም የለውም። በመልክት ተዝናና ነበር። ግን ጌም እያለ ነገ ጌም እያለ ያው ባለማወቅ እኮ ነው ገብቶኛል። ነገ ጌም እያለ እንደ ዛሬ ምናምን ወተን ዝናና ነበር ጌሙ። ከዛ ወጣን። እሺ ነገ ነው ጌሙ። የት እያለ ቦታውን ከነገር እሺ ከዛ ወጣን ማለት ነው። እሺ ቡና እያለው ቡና እያለው እና በግልጽ ቡና እያለው ወጣን። እሺ ከዛ ለምን ቅጣቶች ነበሩብኝ ተደራራቢ በቃ። እሺ የሚገርመኝ በህይወቴ እንዲጠቀጥቻ አላውቅም። እንደ ቡና ቤት በስማ አዳከሙኝ በቃ ቅጣት ማለት ነው። ደሞዝና ቅጣት በቃ ቅጣት ስለ ደሞዝ እኮ ነው። ያለ ደሞዝ 6 ወር በቃ ያለ ደሞዝ ተጫውቻለሁ ቡና ቤት። ይሄን ሰው አያውቅም በእውነት 6 ወር ያለ ደሞዝ 6 ወር ያለ ደሞዝ ቡና ቤት ተጫውቶት ማለት ነው። እና ወጣን ማለት ነው። በቃ ወተን ከመከላከያ ጋር ነበር ፈርስት ሃፍ 3-0 የተመራን ወጣን ማለት ነው። ኳስ በቃ ማቆም በቃ ከበደኝ ገባና የፀሐይ ጨዋታም ስለነበረ አልቻልኩም። እና በቃ ከዛ በኋላ ከወጣን በኋላ ጌሙ 4-0 ነው ያለቀው። 4-0 አለቀ። ታፈሰ ይቀጥላል። አብዝቶ መዝናናት መውደዴ ብዙ ነገር አሳጥቶኛል። ግን
አልጸጸትም። ከመብራት ኃይል ወደ ሐዋሳ ከነማ ሳቀና ከፍተኛ ክፍያ ተሰጠኝ። በወቅቱ የሐዋሳ ከነማ ምክትል አሰልጣኝ ሙሉጌታ ምህረት 80 ሺህ ሰጥቶኝ ቀሪውን ብር ከምታባክን ቤት ልግዛለ ሲለኝ አሻፈረኝ ብዬ ብሩን ተቀበልኩት። የተቀበልኩትን ብር ግን በአጭር ጊዜ ውስጥ ከጓደኞቼ ጋር በየመሸታ ቤት በትኛው ጨረስኩ። ከዓመታት በኋላ ሙሉጌታ በመቶ ሺዎች ሊገዛልኝ የነበረው ቤት በሚሊዮን ሲገመት ሰማው። በዛ ሰዓት ብዙ ነገሮች ማድረግ እችል ነበር። በጣም ብዙ ነገሮች ማድረግ እችል ነበር። ያው አላረኩም፣ ግን አልቆጭም ባሳለፍኩት ላይፍ ገባ። ነገም የተሻለ ነገር ለኔ ያለው ነገር ስላለ ምንም የምቆጭበት ነገር ግን ለሌሎቹ አስተማሪ ነገር ምንድነው ይሄ መንገድ አያዋጣም። ሐዋሳ በታሪኩ ትልቅ ገንዘብ ያወጣው የዛ ሰዓት ነው። እነታፈሰ ተስፋዬ የመጡት በቃ ብዙ ተጫዋቾች እንደዚህ ሲያስፈርም በቃ የዛ ሰዓት ጣሪያውን ከፍ ያደረገበት ወቅት ነበርና ማንቸስተር ሲቲ ነበር መባለው የዛ ሰዓት ነው። ገንዘባና በቃ ቻፓ ምናምን አላ ጨላው ከዛ ሙሉጌታ 400 ሺህ ብሩን ያዘና 80 ሺህ ብሩን ሰጠኝ ማለት ነው። እሺ አረ በስማም አልሰማም አልኩት። በእውነት አልሰማም በቃ ምናምን ብዬ ቀወጥኩት ቢሮ ምናምን። ከዛ እነ ዳንኤል ደርቤ ምናምን ሰሙና ደወሉለት ሙሉጌታ። አይ በቃ ስጠው በቃ ስምን እንዲህ ያለ እንትን ስጠው ምናምን ሲሉት ሙሉጌታ ቤት ሊገዛልህ ነው? አዎ ሊገዛልኝ ያልኩህ ቤት ማለት ነው። ለምን ህይወቴ ብኩን ነኝ እኔ እና ምናምን ያው አንዳንድ ሰው የሚመልስህ ሰው አለ ገዝቼ እንዳልጸጸት ምናምን ብሎ በቃ አልኩኝ። እኔ የዛ ሰዓት ጥፋት ነው በዛ ሰዓት የምታስቡ በቃ ሰጠኝ ማለት ነው ብሩን። ውድም ምን ያደርግ ነው በቃ 6 ወር ብሩ በምን ያህል ጊዜ አለቀ እንዴ? ምን ሆናል? እኔ በቃ 6 ወርም እኔ ቆየም አይመስለኝም በቃ አለቀ። ከዛ ደሞዝ ጥበቃ ጀመርን። ብኩንነቴ በዚህ አበቃም። አሰልጣኙ ውበቱ አባተ ወደ ሐዋሳ ከነማ ሲመጣ ቅድመ ክፍያ ዳግም ተሰጠኝ። በብሩ መኪና እንድገዛ አሰልጣኙ ውበቱ መከረኝ። መኪና ገዛው። ግን ምን ያደርጋል ከጓደኞቼ ጋር ለመዝናናት አሸንዳ ለማክበር መቀሌ ለመሄድ መኪናዬን ሸጥኩኝ። ጓደኛዬ አሸንዳን እናክብር ምናምን ይለኛል። የት? አንድ ጓደኛዬ መቀሌ። እሺ እና ሲለኝ መዝናናት ነው የምወደው በጣም አሁን እንዲህ እንደምነግር ሳይሆን ኦቨር መዝናናት ነው የምወደው ማለት ጭንቀት ምናምን አልወድም። ለቅሶ ጭንቀት ምናምን እኔ በቃ አይመቸኝም። በእውነቴን ነው በቃ ረሃውኝ ነው ያደግኩት። መኪናውን የዛኔ መቀሌ እንሂድ አሉኝ። እሺ ሲሉኝ ጨላ አልነበረም ማለት ነው። ብር ፋይናንስ ስለሚጠይቅ ከዛ ነፈዋት መኪናውን ጆሮዋን አልኳት ማለት ነው። ከዛ በቃ ደግሞ በርካሽ ነው የሸጥኩት። የሚገርም ከገዛውበት በቃ በርካሽ። ከዛ መቀሌ ለመሄድ መኪናውን ሸጥከው? እመቤቴን እያልኩ ከዛ በቃ ዳርኳት መኪናዋን። ከዛ ሄድን። የሚገርም የሸጥኩበት ሰውዬ ማለት ነው በቃ ችግር የለውም በትምምን ነው እንዲህ ጊዜው ስለደረሰ ስለጠበበ ፍላይት የለም ተባለ። ከዚህ አክሱም ነው የሄድኩት። ፍላይት ቀጥታ መቀሌ የለም ፉል ሆኖ ማለት አሸንዳ ስለነበር ፉል ነው ፍላይት ማለት ያው ለባክበር ከዚህም ስለሚሄዱ ፉል ነው። አክሱም ሄድኩኝ እኔ ከአክሱም ነው በመኪና የገባሁት። ከዛ ስመጣ ነው ግማሹን ብር የተቀበልኩት። እዚህ የመኪና የሰጠሁት መኪናው ጥዬለት ሄድኩኝ። ግማሽ ብር ሰጠኝ በትምምን ማለት ነው። የታፈሰ የብኩንነት ታሪክን ተናግሮ አልጨረሰም፣ ይቀጥላል። ከ2 ዓመት በፊት ዳግም ሐዋሳ ከነማን ስቀላቀል ቅድመ ክፍያ 4 ሚሊዮን ብር ተቀብያለሁ። ግን ምን ያደርጋል 6 ወር ብሩ በእጅ አልቆየም። በአንድ ሌሊት በመሸታ ቤት ከ40 ሺህ እስከ 50 ሺህ አጠፋ ነበር። እኔ በአንድ ሌሊት 40 ሺህ 50 ሺህ እንደው ትንሽ ነው አጠፋ ነበር በእውነት። የመጀመሪያ ጊዜ አስታውሳለሁ ምንም ተጋነ ምናምን እንዳትለኝ ፈርሜ የመጣው ሰዓት ከጓደኞቼ ጋር ነበር። ተጫዋቾችም ነበሩ ከኔ ጋር። እሺ ብር እንዲይዘን ማለት ነው። ጧት ላይ ነው ወደ ሞባይል ባንኪንግ በሚሰራው ወደ 1 ሚሊዮን ብር ምናምን አስገባውትና ከዛ ወተን የተዝናናና ብር እንደዚህ ይዘን እንዲ ነበር ምንበት ነው ማለት ነው። ከዛ ጧት ላይ ነው ቁርስ እየበላን ሳየው 90 ሺህ ብር ነው እንትን ያለው ማለት ነው የጎደለው። ከዛ 90 ሺህ ብር ነው ያጠፋው የዛን ቀን ሌሊት። እና እንደው እኔ 50 ሺህ ትንሽ ነው 50 ሺህ ምናምን እና ብዙም ካርታ ትጫወታለህ
በቃ የማይጠቅሙ ነገሮች አሉ አይደል? በደጋፊዎች ዘንድ በሜዳ ውስጥ በሚያሳየው እንቅስቃሴ ቢወደድም ከሜዳ ውጪ ባሉ ተግባራት ተቃውሞ የሚደርስበት ታፈሰ ሰለሞን የኢትዮጵያ እግር ኳስ ዋናው ያለማደግ ችግር አሰልጣኞች መሆናቸውን በድፍረት ይናገራል። ታፈሰ እንደሚለው ዲኤስቲቪ ወደ ሀገራችን መጣ። በተወሰነ መልኩ ተጫዋቾች ከሀገር ወጥተው መጫወት ችለዋል። አሰልጣኞች ግን ራሳቸውን አላሳዩበትም። ምክንያቱም በሊጉ ሐሳብ ያለው አሰልጣኝ የለም። ቡድን ለመገንባት ሳይሆን አሰልጣኞች ኪሳቸውን ለመሙላት ነው ዝውውሩን የሚጠቀሙበት። አቅም እያላቸው ገንዘብ ስለሌላቸው ቤት የተቀመጡ ተጫዋቾች ምን ያህል እንደሆኑ ቤት ይቁጠራቸው። አሰልጣኞች ብቻ ሳይሆኑ የክለብ አመራሮችም ቴክኒክ ኮሚቴዎችም በዝውውር ሰዓት ገንዘብ ይቀበላሉ። ከ2 ዓመት በፊት እኔም ወደ አንድ ክለብ ልገባ ከፍያለሁ። ኤጀንቱ መጣና አንተ እንዲከፈል ከምታስበው ብር 20 ሺህ ብር ጨምረ ተደራደር አለኝ። እኔም እሺ አልኩት። ተደራደርኩኝ። ክፍያዬ በሰዓቱ ከፍተኛ ነበር። ለ2 ዓመት ከክለቡ ጋር ተስማምቼ ቅድመ ክፍያ ሲሰጡኝ የ24 ወራት ወይም የ2 ዓመት 20 ሺህ ብር በወር አስልቼ 480 ሺህ ብር ሰጥቻቸዋለሁ። የአሰልጣኝ ችግር አለ። ይሄ ማንም የሚለው ነው። ምናልባት እኔ በባህሬም ግልጽ ስለሆንኩኝ ነው እንደዚህ ሰው ዶማ ከሆነ ዶማ አካፋ ከሆነ አካፋ ነው የምለውና አሰልጣኙ ጋር ችግር አለ። ምን አይነት ችግር ማለት ምን አይነት ችግር መሰለ? አንደኛ ሐሳብ ያለው አሰልጣኝ የለም። ሐሳብ ያለው አሰልጣኝ አንድ የለም። ሁለተኛ ቲሙን ለመስራት ቅድሚያ አያስቡ። ቅድሚያ የራሳቸውን ኪሳቸው ውስጥ ለመሙላት ነው የሚያስቡት ሁሉም። በአብዛኛው አሰልጣኝ እኛ ሀገር ማለት ነው ገንዘብ የሚቀበል አሰልጣኝ ነው ያለው። በአብዛኞቹ የማይቀበሉ አሉ፣ ንጹህ የሆኑ ስራቸው የሚሰሩ አክብረው ሀገራቸው የሚለፉ ወጣት ለማፍራት የሚደክሙ አሉ። ግን ያን ያህል በአብዛኛው ፕሪሚየር ሊግ ውስጥ በአብዛኛው ገንዘብ የሚቀበል ናቸው። የተረጋገጠ ነው። ይሄ ሙሉ የተረጋገጠ ምንም መካካድ ምናምን የሌለው ነው። እና እንደዚህ አይነት ችግሮች አሉ ማለት ነው። እና እነዚህ ደግሞ ችግሮች እያሉ ቅድሚያ መስራት ያለበት አሁን አንድ አሰልጣኝ ስትቀጥረው ክለብ ላይ ቅድሚያ ቲሙን ነው መስራት ያለበት። አሁን ዲኤስቲቪ መጣ። ይኸው ዲኤስቲቪ መጡ አቆመ። አንድ በአምስት ዓመት መሰለኝ ዲኤስቲቪ በ5 ዓመት ውስጥ አንድ ሻይን አድርጎ የወጣ አሰልጣኝ የለም። ገብቷል። ራሳቸውን አላሳዩ፣ በትልቅ ወደ ፕሮፌሽን አላሳዩ። ገባ። እንደው ተጫዋች ጥቂትም ቢሆን ነከናንም ጥቂቶቹ ያው ብቅ እያሉ ይወጡም አሉ። ግን መጠቀም ይቻል ነበረ። በዲኤስቲቪ ብዙ ጥቅም ማግኘት ትችል ነበር። ጠንካራ ቲም ብትሰራ ገብቷል። እንትኑ ሰፊ ነው፣ ብዙ ተመልካች ስላለው በዲኤስቲቪ ማለት ነውና ራሳቸው መጀመሪያ ቅድሚያ አይሰሩም። እዚህ ላይ ቅድሚያ ኪሳቸውን ነው የሚሞሉት። እስቲ የትኛው ስንት ተጫዋች የወደቀ የለም በየሰፈሩ? እውነት ለመናገር አለ፣ ብዙ ገንዘብ ካልሰጠ አገባም። እኛ ጋር ራሳቸው ነው የሚደራደሩ ወይስ እንዴት ነው? አንዳንዶቹ አሉ እንደዛም። አንዳንዶቹ በግልጽ ያው ደፍረው ማለት እንደዚህ የምትግባባቸው ከሆነ እንዲት አረጋ የሚሉም አሉ። አንዳንዶቹ በኤጀንት የሚሄዱ አሉ። ማለት ኤጀንት ያወራሃል፣ ከዛ በኋላ ብር ትሰጣለህ። ይሄ ማንኛው ነው የሚያሳልፍኩት እኮ ስለሆነ እኔ ባይዘው ሰጥታ ቃል ግን እኔ አሁን ሰጥቻ ቃለሁ መጣብኝ ማለት እንደዚህ አይነት ነገር መጣብኝ በሰው ማለት በቃ መጣብኝ በሆነ እንትን ሲመጡ ያገኘሁትን ጥቅም አየሁት ምናምን ነው። ኦኬ ችግር የለውም ብዬ ያው ድርሻቸውን ሰጥቷቸው ማለት ነው። አሰልጣኙ ኤጀንት ላከ ወይስ ደግሞ ራሱ አውራ? በቃ ያው በዙሪያ ነው በቃ አሰልጣኙም አለ፣ ያው እዛ ኤጀንቱም አለ፣ አመራሩም አለ። ጭምልቅ አሁን ምን መሰለ አሰልጣኙ ብቻ እኮ አይደለም የሚበላው፣ ከላይ ያለውም ይበላል፣ ኮሚቴ የምትለው ይበላል። ስለዚህ እንዴ ብሎ ነው ኢትዮጵያ ኳስ የሚያድገው። እኔ አሁን ትልቅ ተጫዋች ነኝ፣ በብሔራዊ ቡድን ተጫዋች አለው፣ በትልቅ ቲሞች ተጫዋች አለውም ተፈልግ ያለው እና ሄጄ በስርዓት ነው ተደራድሬ ምናምን ጨረስኩ። ልክ ከመግባቴ በፊት ኤጀንቱ መጣና 20 ሺህ ብር ለኛም ትደራደራለህ ምናምን የሚል ኮሜንት
ማለት እንትን ሜሴጅ ሰጠኝ ለኔ ማለት ነው። ደነገጥኩ ምናምን አልኩት ስለው 20 ሺህ ብር አንተ ከምትፈልገው አሁን ለምሳሌ እኔ 600 ሺህ ብር በፈልግ 620 ሺህ ብር ነው የምደራደረው በየወሩ 20 ሺህ በቃ 620 ሺህ ብር ነው የምላቸው ደሞዜን። እሺ ያቺ 20 ሺህ ብር ትሄዳለች ማለት ነው 2 አመት ሙሉ ትሄዳለች። በ2 አመት ስትመጣ 480 ሺህ ብር ይመጣል ያው እኔ የሰጠሁት ማለት ነው። እና 480 ሺህ ብር ትመጣለች እቺ 20 ሺህ ብር በወር ለ2 አመት ማለት ነው 24 አይደል የምትመጣው 24 በእንትን ስትመጣው እንደዛ ነው የሚመጣው። እና እንደዛ ብሎ ሲነግረኝ ከእንዴት ምናምን ስለው አስረዳኝ። አይ አንተ የምትፈልገው ነው ራስህን ተደራደር እና ከዚህ ላይ ግን እንዲህ ሲለኝ ለካ ሁሉም እዛ ጋር ኮሚቴው ምንም አንድ ናቸው አንተ እና ከዛ ኦኬ አልኩት ችግር የለውም ገባው በቃ እነሱ ያውቁታል ሂሳብ ሰርተው ጨርሰዋል። ተደራደርኩ ምን አልኩ ከዛ ላይ 20 ሺህ ብር የነሱ ነው የራሴን ድርሻዬን ተደራድሬ ለነሱ 20 ጨምሬ ምናምን ስለ ኦኬ አሉኝ። ወጣው ምናምን ብር ይገባልኝ ሲገባኝ ከዛ ላይ ሙሉ አንስቼ ነው የሰጠኋቸው ገባ። አሁን የምናወራው ለዝም ብሎ ይሄ አውርተው ምናምን ሳይሆን በቃ ኢትዮጵያ ትልቅ ሀገር ናት ምን ለመናገር እና ነገ ብዙ ታዳጊዎች የሚመጡ አሉ ገባ። እና ያለንበት እግር ኳስ ውስጥ በሩጫ ብቻ ነው በኳሱ ዝቅተኛ የሆነ ውጤት ነው እያስመዘገብን ነገ የተሻለ ነገር ግን እንዲመጣ በቃ ይሄ ነገር በደንብ መሰራት አለበት ገባ መጥራት አለበት እዚህ ጋር በእንደዚህ አይነት ሁኔታ ሆነ እንዴት ቲምስ ትሰራለህ አገርስ እንዴት ትገነባለህ? ታፈሰ የእግር ኳስ ሙስና ሰንሰለት ምን ያህል ረጅም መሆኑን ማስረዳቱን ቀጥሏል። እኔ 480 ሺህ ብር ከፍዬ በገባውበት በዛው ዓመት እዛው ክለቡን የተቀላቀሉ 15 ሌሎች ተጫዋቾች ልክ እንደኔ ገንዘብ ከፍለዋል። ከታዳጊ አንስቶ እስከ ብሔራዊ ቡድን ተጫዋች ይህንን ያደርጋል። አልከፍልም ያለ ከሲስተሙ እንዲወጣ ይደረጋል። አንድ የብሔራዊ ቡድን ተጫዋች እንደኔ ለመክፈል ተስማምቶ ከፈረመ በኋላ ገንዘብ ለአመራሮች አልሰጥም በማለቱ አቅም እያለው ቤንች ይደረግ ነበር። በዚህ የተበሳጨው ተጫዋቹ እስከ መጠጣት ደርሶ እንደነበር አስታውሳለሁ። የኢትዮጵያ ኳስ እኔ እንደኔ ግምት በጣም ብዙ ስራ ይፈልጋል። እንዲህ እንደ ቀልድ አሁን እንዲህ ስላወራ ነው በጣም ብዙ ስራ የሚፈልግ እግር ኳስ ቢሆን የኢትዮጵያ እግር ኳስ ስንፈርም እኔ ስፈርም ከ24 እንደዛ ይሆናል አዳዲስ ተጫዋች ከ15 በላይ ነው የመጣው። ከ15ቱም ይሄ ነገር ተወስዷል። ከ15 ተጫዋች ከ15 ለኛ ከአዲስ ከመጣ ነው ማለት ነው። ከ15ቱም ይሄ ነገር አለ ገባ። እና ከ15 ኮስ ከነባሮቹም እንደዛው ነው ማለት ነው። ስለዚህ ከሚያራዝሙት ተመሳሳይ ከመዚህ ይወስዳሉ ከታዳጊ ላይ ይወስዳሉ እኮ እንዴ ምን ይሄ ያስገርማል እንዴ? ከታዳጊ ከስር እኮ ይወስዳሉ እኮ እኔ 50 ሺህ 30 ሺህ ከሚቀር 30 ሺህ ብዙ እኮ ታዳጊ የት ነው 50 ሺህ አይበሉም እኮ አሁን ላይ ምናልባት ካሳደጉ ምናምን ነው እንጂ 10 እኔም አቋውን 10 5ቱ ለሚበላ አቃለው ነው ያው በጣም እኮ በቃ ብዙ ከአምስቱ ላይ ስንቱን ይወስዱበታል ማለት ነው። እንግዲህ ያው ከሱ ላይ ምናልባት ላይ ወስዱ ይችላሉ ግን ከታች እኔም አቀው ልጅ አለው ከሱ ላይ አሁን ስንት ነው ደሞዙ መሰለ 16 ምናምን ነበር። እሺ ከሱ ላይ ራሱ እንደተወሰደበት ነው የነገረኝ እንዲህ አሉኝ ይደግልህና 16000 ብር ይደግልህና እንደዚህ ብለው ያወሩት እና ነገረኝ ለኔ ገባ። እንደዚህ አይነት ነገሮች ባሉበት ውስጥ እንዴት ብለን ኳሱ የምታሳድገው? አንድ ተጫዋች ጓደኛዬ ነው። እሺ በጣም ደስ ስሙን አልጠቅስልም ግን ሊደብረው ስለሚችል እሱ በጠቅሰው ደስ ይለኛል። ግን ከዛ ብር ወሰደ እና እኔ ሳስገባ እሱ አላስገባም። ከዛ ስልክ ይደወልበታል ምናምን በቃ ሜሴጆች ይላኩለታል። መስሜ ጥጥ ነው አላቸው እንዴ አብዳል እንዴ ከዛ እኔ ጋር እንዲህ ያሉኝ ሲሉኝ አረ እኔ አላቅም ምናምን አልሰነ አረ ሳቡ በላቸው ምናምን አልሰጣቸውም ብር ማለት ነው። ልጁ አሁን ምነግርህ ስለ ልጁ ናሽናል ቲም ተጫውቷል። ከፋሲል ጋር ዋንጫ አንስቷል። በትልልቅ መድረኮች ላይ የተጫወተ ልጅ ነው። በጣም አቅም ያለው ልጅ ነው። በጠራለ ተደነግጣለሁ።
እና ምንድነው አልሰጥም አለ ብሩን። ከዛ እኔ በጣም የገረመኝ እንዴ በቃ ካልሰጣ አልሰጠም እኮ ነው። ከዛ በኋላ ምን አደረጉ አሰልጣኙ ኮሚቴዎች ተነጋግረው ምን አላቅም አውት ኦፍ ቤንች ጀመሩ ማለት እንዲህ አይነት ነገር እኔ አልገባኝም ነበር ማለት ልጁ አቅም አለው ከዛ ተጠማምዶ ምናምን ከዛ ቀይሮ ረፍት ላይ ቀይሮ ያስወጣዋል። ከዛ ልጁ ጥሩ ሆኖ ማለት ነው እንዴ ልጁ አቅም አለው ምን ሆነሃል በጣም አቅም ያለው ልጅ ነውና እንደዛ ሲያደርጉ ምናምን በቃ ተናደደ እሱ ገባ። አንዳንድ ካሰለጠኑኝ ውስጥ ለምሳሌ ውበቱ አባተ ለኔ አሁን በቃ እንደዚህ አይነት ነገሮች ላይ አይሳተፍም። ካንተም አይቀበልም ከሌላ ሰውም ሲባል በጭራሽ እኔ 100% እናገራለሁ 100% 100 አይደለም 200% ምስክርነት እንደዚህ አይነት ነገር ውስጥ በጭራሽ አይሳተፍም። ለምን እንደሆነ ታውቃለህ? ሩቅ ነው የሚያስበው ማለት እዚህ እንትን ላይ እንደዚህ አይነት ወንዲ ሲተታቀን ነገር ላይ አያስብም እሱ ማለት እኔ ስለማውቀው ነው ስለገባኝ። ካሳይም ያው ካሳይ አጭር ጊዜም ነው እሱን ልተቻችንም ያው እሱም እንደዚህ አይነት ነገሮች ላይ አይሳተፍም። ስለሌሎቹ ግን ምንም ዋስትና ማለት እንደዚህ ብዙም አልቀርባቸውም አላሰለጠኑኝም። ግን ካሰለጠኑኝ ውስጥ የሚቀበሉ አሉ ብዙዎቹ። ታፈሰ በአሰልጣኞች ላይ ያለውን ትችት ይቀጥላል። የሊጉ አሰልጣኞች በእግር ኳስ ሙስና ውስጥ መሳተፍ ብቻ አይደለም የጨዋታ ሐሳብ የላቸውም፣ ስለ ታክቲክ አይነግሩንም። የኢትዮጵያ እግር ኳስ ብዙ ስራ ይፈልጋል። የአገር ውስጥ አብዛኞቹ አሰልጣኞች ጥለዛን ይመርጣሉ፣ በስተት በሚገቡ ኳሶች ያሸንፋሉ። ይህ የኢትዮጵያን አሰልጣኞች ዋና መለያ ነው እያለ የሰላ ትችቱን በአሰልጣኞች ላይ ይሰነዝራል። ምንም ምን ያው ሜዳው ስጫወት አልኩኩ እስከዛሬ በዚህ ብዙ አመት ተጫውቻ ስጫወት ታክቲክ በቃ ታክቲክ እንደዚህ ነው አልተማርኩም። እኔ ይሁን ተማስተጫወት ትሬኒንግ ላይ ማይነር ጌም ትጫወታለህ ወይ ሙሉ ሜዳ አንዳንዴ ትጫወታለህ ምናምን በቃ ትሄዳለህ። በደንብ በቃ እነሱ ላይ መሰራት አለበት። አሁን ታዳጊዎች ከታች እንደተጀመረው አሁን ጥሩ ነው ብሔራዊ ቡድን ምናምን ከታች ሮርቾ ይናይታ ብሎ እንደዛ እነሱ ላይ እነሱ የሚመጡት አሰዚው ከሆኑ አሰልጣኞቹ ምንም ለውጥ የለውም። መጣው ከእንደኛው ነው የሚያድጉት። ግን በደንብ መሰራት አለበት። በቃ ታክቲክ ምን እንደሆነ በቃ ሶስቱ ነው እንዲኑ አቋቋም እንደዚህ ምናን የለም እንዴ። ለምሳሌ አሁን አዋሳ በነበርኩ ሰዓት እሺ እንደው ዝም ብዬ ላንሳው በዘራይ ጋር እሺ እንትን እላለሁ ሁሌ የሆነ በቃ ሽንፈት ሲኖር ስብሰባ ምናምን ሰጣለሁ አስተያየት ሁሌ በጣም ነው የምናደደው። እኔ ባይዘይ ኳስ ሲጠለዝ አልወድም። በቃ አድራሻ የሌላቸው ኳሶች በቃው ምንም ኳሶች ዝም ብለው ሲሄዱ አልወድም። በቃ ከጀርባ መተህ አንዳንድ አሁን ዲፌንሶች አሉኛ ጋር አይሰጡም እንዴ መተህ ስትነካኮ ኳስ ያኛው ተከትሎ ሲመጣ ሌላ ቦታ ከፍቶ ነው የሚመጣው። ይሄን ካለመማርም እንደኛ ሀገር ካለመማርም ይመስለኛልና ከመጣ አይሰጡም ጭራሽ ከጀርባ ሰው አለ ይሏል። ግን ከፍቶ ነው የመጣው ከጀርባ ቦታ እና ይሄን አሁን ካሳዬ ውበቱ ምናምን በትንሹም ቢሆን እኔ አውቀዋለሁ እና በዘራይ ጊዜ እሺ እንደዚህ አይነት ነገሮች ተነሱና ስብሰባ ላይ የመጀመሪያ ጊዜ ገና ፈርሜ ምናምን አንድ ጌም ላይ ሁለት ጌም ላይ በቃ መናደር ጀመርኩ። ኳስ መነካው ጥቂት ነው ኳሶች አይመጡም ምናምን እንዴት አሲስት ልስጥ በአየር ነው የሚሰጡት እንዲ በእጅዬ እንዲ ቁጭ አድርጌ ምናምን ለመስጠቱ ላይ አይመችም በእውነት እንትኖች የአየር ኳሶቹ ራሱ በቃ የሆነስ እንዴት ነው እንደ ቺፕ ነገር እንኳን ቢሆኑ አውርድ በቃ ባቦሰ በፑንታ ምናምን ነው የሚወጉብ። ከዛ እንትን አልኩኝ ማስብሰባ ላይ እንዴት ምናምን ብዬ ጮኩ። ምንድነው የምንጮተው ምናምን ብዬ ስል አንዳንዶች ዲፌንሶች አኮረፉ። ኩርፊያ መጣ ማለት ነው። ኩርፊያ ምናምን ከአሰልጣኙ ቀድሞ ዲፌንሱ ነው የሚቆም። አዎ ማኮረፉ ምናምን ከዛ አኩርፈው ምናምን ከተጫዋቾቹ ጋር በሆነ አጋጣሚ እንደዚህ በቃ ዝም ብለህ ትሬኒንግ ስትቃለድ ምናምን አወራና እንዲ ኮነው ነው እኮ እናንተ ስል ለኛ ምን እናርግ ምታው ተባልን በቃ እንደዚህ ምቱ ተብለናል ይላሉ። እኛ ሀገር እስቲ ከፉል ባክ እንዲ ከመስመር እየሄዱ ስንቶቻቸው ዲፌንስ አግብተዋል ቁጥር እስቲ እኔ አላስታውስም። ማለት ያው አቅም ያላቸው አሁን ሱሌማን እሱ አሁን ጎበዝ አቅም አለው ያገባል ይመስለኛል። አሁንም መቀሌ ላይ ምናምን አግብቷልና እየሄዱ ያገባሉ አንዳንዶች ነቅለው እየሄዱ በድፍረት
አሰልጣኙ ጭራሽ እንደሄዱ አይፈልጉም እኛ ጋር ጭራሽ። እነሱ ምንድነው የሚያስቡት መሰለ እንዳይገባባቸው ብቻ እና ምንድነው ጠልዘው የነዛ ዲፌንስ አንድ ይሳሳታል ያገባልሃል፣ በቃ አሸንፎ ይወጣል። ገባ? ከዛ 3 ነጥብ ያገኛል። የኢትዮጵያ አሰልጣኞች ላይ ተስፋ እንዳይቆርጥ የሚያደርጉት አሰልጣኞች እንዳሉም አልሸሸገም። ካሳዬ አራጌና ውበቱ አባተ ካሰለጠኑኝ አሰልጣኞች ሐሳብ ያላቸው አሰልጣኞች ናቸው ብዬ አምናለሁ። የውበቱ አባተ ቡድን እጄን ባፌ አስጭኖኝ ያውቃል። ግብፅን እንዲያ በሁሉም ነገር በልጠን 2-0 እንድናሸንፍ ያደረገ፣ ከጋና ጋር በነበረን ጨዋታ ጥሩ ጨዋታ እንድንበልጥ ያደረገ ቡድን የገነባ አሰልጣኝ ነው። ውበቱ በሐዋሳና በብሔራዊ ቡድን የሰራው ቡድን ድንቅ ነው። ስለ ካሳዬ ስነግር ደግሞ ቡናን ይዞ ውጤታማ ነበር። ተከላካይ ክፍሉ ላይ ጥሩ ተጫዋቾች ቢኖሩት ደጋግሞ የኢትዮጵያ ፕሪሚየር ሊግን ዋንጫ ያነሳ ነበር። በውበቱና በካሳዬ መካከል ያለው ልዩነት የውበቱ ትሬኒንግ ጠንከር ይላል። የካሳዬ ግን ኳስን አእምሮም ተጠቅሞ መጫወት ብቻ። በካሳዬ ቡድን ውስጥ ተራራ መሮጥ የሚባል ነገር የለም፣ ቆመ መጫወት ነው። አቡበከር ናስር በ2013 ዓ.ም 29 ያገባው 40 ግቦችን ስቶ ነው። ምናልባት ከ60 በላይ ግቦችን ማስቆጠር ይችላል ብዬ አስብ ነበር። አጫዋታቸው ተመሳሳይ ነው። በጣም ኳስን ረግጠው ነው የሚጫወቱት። ከውበቱ ልጀምር። አሁን የውበቱ ሐዋሳ ከነማ ያው ቡናም እያለ ይሄን ቲም ነው ሲያንጸባርቅ የነበረው። ያው አንተ ስላለ እኔ በስም አሁን ውበቱ ሳያሰለጥነኝ በፊት ውበቱ ኳስ የሚጫወት ቡድን ነው የሚሰራው ምናምን ይባላል ሳላውቀው። ሐዋሳ ከመጣ በኋላ የሚያየውት እኔ አንድ ምሳሌ ልስጥ። አንድ ጌም ከመከላከያ ጋር ነው ሐዋሳ ከነማ እና ቤንች ሆንኩኝ በዲሲፕሊን ችግር ማለት ነው። ቤንች ሆኜ ቲሙን በቃ የዛ ሰዓት ነው በቃ የውበቱ እንትን የገባኝ። ቁጭ ብዬ ነው እውነት ለመናገር ማለት ቁጭ ብዬ ነው ሳየው እንዲህ ነው ያልኩት። እኛ ሜዳ ውስጥ ሆነ እንዲህ ነበር የምንጫወተው ነው ያልኩት። ሃይላይት ነው የሚመስለው ጌሙ። ምስክርነት ይሰጥ እነ ጀማል አሁን ሲያወሩ ብሰማ ስለ ውበቱ ቲም ሐዋሳ ያለውን ቲም በቃ እኔ የሆነ አንዳንዴ ስሜት ውርር ያደርጋል። በቃ ሃይ ፕሬሲንግ ነው የምንጫወተው። ተቃራኒ ቲም ግፋቢል 7-6 ተች አይነካም። ቪዲዮ ይለቃሉ ውበቱ ካስታወስ በደንብ ይለቃል። ወንድ የሆነ ቲም መጥቶ የውበቱን ቲም ሐዋሳ ላይ አሸንፎት ሄዶ አያውቅም። ትንሽ ቻሌንጅ ያደርገዋል ተከላክለው ምን ብለው እንጂ የውበቱን ቲም አንድ ደፍሮት አያውቅም። እና እዛ የመከላከያ ጌም ላይ ቁጭ ብዬ በቃ ተገረምኩኝ። እውነት ማለት እንዲህ ነው በቃ እስከዛሬ ውስጥ ሆኜ እንዲህ ነበር አልኩኝ። እና የዛ ሰዓት ገባኝ በቃ የውበቱ እና ኳስን መስርቶ ነው የሚወጣው ከበረኛ ማለት ነው። መስርቶ ነው የሚወጣው። ሜንሳ ነበር በረኛ። ሜንሳ ነበር እና ጎሜዝም አለ ያው ያቀያየረ እና ኳስን መስርቶ ይወጣል። ለፓስ ጥንቃቄ ስጡ ነው የሚለው ውበቱ። ኳስ ከእግርህ እንዳይወጣ አይበላሽ ነው የሚለው። የተዘጋ ነገር ካየ ወደ ኋላ መልሱ ነው የሚለው። ይሄንን ማንም አሰልጣኝ ላይ አላየው። እና ኳስን መስርተ ኳስ እንዳይበላሽ በቃ ብሎ በፕሮሰስ ነው እንድትሄድ የሚፈልገው። አንዳንዴ ጉጭው ነው ይቆጥራል ፓስ 1 2 ይቆጥራል እንዳይበላሽ ማለት ነው። እናንተ እየተጫወታችሁ ይቆጥራል በእውነት ለምን በቃ ኳስ እንዲገባህ ነው የሚያረግህ። እና አንድ ጌም ማስታወሰው ከጊዮርጊስ ጋር በ27 ተች መሰለኝ የገባው ምናልባት ካየው 27 ተቃራኒ ቲም ሳይነካው 27 ተች አለ ማየት ትችላል። የለቀቀው ላይ ይመስለኛል ፌስቡክ ይሁን ምናምን ይለቃል እሱ እንደዚህና 27 ተች ከበረኛ ያልነካ ተጫዋች የለም። ጎሉን ማን ያገባው እኔ ይሁን ጣቁሩ እኔ እንጃ ብቻ 27 ተች። እኔ እንግዲህ ኢትዮጵያ ፕሪሚየር ሊግ ውስጥ 27 ተች እኔ እንጃ በካሳዬ ትንሽ አሁን እዛኛው ነው እንጂ እንደዚህ በዚህ ደረጃ ኳስ ይነካል ብዬ አላስብም። ካሳዬ አጫወት በረኛ ብለህ መጥራት አትችልም። በረኛ ተጫዋች ነው የሚለው ገባ። በረኛም ተጫዋች ነው አንዱ አካል ነው የሚለውና እሱም ተመሳሳይ ኳስ ይነገራቸዋል። በረኛ ብላችኋል? አዎ ፕሮሰስ አድርገህ ነው የምትወጣው መስርተህ እና ለኔ ደግሞ ኳስን በደንብ በእውቀት ከውበቱ ወደዚህ ከመጣው በኋላ በእውቀት ኳስ ገብቶኝ የተጫወትኩት ያለ ፊትነስ። እውነት ለመናገር ዝግጅት አልሰራንም እኛ በካሳዬ ዝግጅት ስለ
ምንድነው አሁን ሌሎቹ አሰልጣኞች እኔ ተራራ ይሮጥኩበት አሰልጣኝ አለ በእውነት ተራራ ይሮጥኩበት አለና ይሄ ግን ዝግጅት ሳይመስለኝ ያለቀው ጊዜ አለ 3 ወሩ 2 ወሩ በቃ ዝግጅት ሳይመስለኝ ከኳስ ጋር ብቻ ግንስ ሁለተኛ ስንወጣ አይታል ፊትነስ ማንንም አይበልጠንም ኳስ በመያዝ ማንንም አይበልጠንም አቡከር ናስር እንደዛ 29 ጎል ሲያገባ 40 ስቶ ነው እንጂ 60 ምናምን ጎል ነው ይደርስ ነበር ያን ሁሉ ቢያገባ ነው ምልና በካሴ በቃ ኳስ ገብቶኝ ባቆምም አሁን አይቆጨኝም በቃ ለምን በእውቀት ተጫውቻለሁ ምንድነው በፊት አሁን ዝም ብዬ ተንቀሸቀሽ ነበር ሚድፊልድ ሆኜ ከዛም ለመቀበል ነው እሱ አሁን ቁም አንተ በቃ ስትመጣ አንተ ሰው ይዘህ ትመጣለህ ነው የሚልህ ገባ ስትመጣ ሰው ቁም አንተ በቃ ያንተ መቆም ዛጋዋጋ አለው ልክ ትንሽ የተቀደደች ቀዳዳ ቦታ ሲገኝ የሆነች አሲስትም ታረጋለህ ይለኛልና ቆሜ በጣም ብዙ ኳስ ነው ለአቡከር የሰጠሁት ታፈሰ ሰለሞን ሜሲ ከሀገር ውስጥና ከሀገር ውጭ የሚያደንቃቸውንም ተጫዋቾች ተናግሯል። ሊዮኔል ሜሲ የምን ጊዜም የኔ ምርጡ ተጫዋች ነው። ከሀገር ውስጥ አስቻለው ታመነ ኳስን በመረዳት የሚጫወትበት መንገድና የአንድ ለአንድ ግንኙነትን የሚያሸንፍበት መንገድ ያስደንቀኛል። የሐዋሳ ከነማ አማካይ ቢኒያም በላይ በአስቸጋሪ ሁኔታ ውስጥ አብሮኝ የነበረ የተሟላ ስብዕና ባለቤት ያለው መካሪና ገጻጭ ሕይወቴ እንዲቀየር የለፋ ድንቅ ሰው ነው። ቢኒያም በላይ በእውነት ይሄን ያህል በእውነት አልኩ በቃ ቢኒያም በላይ እንዴት ያለ ማለት አላቀውም ነበር ልጁን የሚገርም ናሽናል ቲም ነው ሲመጣ ማቀው እና አብረን አልጫወትንም በናሽናል ቲም ትንሽ ያው ተገናኝተናል ሐዋሳ ከመጣ በኋላ ነው ልጁን ያወቅኩት ማለት በደንብ የቀረብኩት ዋው በቃ በጣም እኔ እንጃኔ ቃላት ያንሰኛል ምገርም አሁን ስቲል እስካሁን ማለት ነው ከኔ ጋር በቃ እንዲህ ነን በጣም ነው የሚመክረኝ በጣም ነው የሚያግዘኝ በምንም ነገር በፋይናንስም አሁን እንደዚህ ገድ ምናምን ካልኩኝ የሚደርስልኝ በቃ በዚህ ሰዓት አላ የምርህን ነው በእውነት የሆነ ገንዘብ ካስፈለገ ይልካል አዎ ምንም ነገር የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው ታፈሰ ሰለሞን አሁን ላይ ራሱን ከእግር ኳስ አገሎ ኑሮውን በሀገር አሜሪካ አድርጓል 6 players on attack for Fasil Kenema chance for striker he snaps it in what a snacker what a cracker what a powerful shot to give his side the lead ታፈሰ ሰለሞን ወይም በቅጽል ስሙ ሜሲ በእግር ኳስ ህይወቱ ላይ በነበራቸው አጠቃላይ ቆይታዎች ላይ ከጋዜጠኛ ሱራፌል ጋር ያደረገውን ቆይታ ተከታትለን ተመልሰናል። ከጊዜ አንፃር ሀዲያ ሆሳዕና በ6ኛው ሳምንት የመጀመሪያውን ዓመቱን ድል አግኝቷል። በአጠቃላይ ጨዋታዎቹን መዳሰስ ባንችልም በተወሰኑ ሀሳቦች ላይ እናንሳና ወደ ፕሮግራማችን ማጠቃላይ እናምራለን። ሀዲያ ሆሳዕና ቅዱስ ጊዮርጊስን ባልተጠበቀ መንገድ ኦሬዲ ቅዱስ ጊዮርጊስ በሊጉ ከ5 ጨዋታዎች 4ቱን ያሸነፈ ቡድን እንደነበረ ይታወቃልና ሀዲያ በአመቱ ምንም አይነት ነጥቦችን ማግኘት አልቻለም። በአጠቃላይ በማሸነፍ ደረጃ 3 አቻ ነበር የወጣውና 1-2 በሆነ ውጤት አሸንፏል። ሀዲያ ሆሳዕና ባልተጠበቀ መልኩ ነው ቅዱስ ጊዮርጊስን ያሸነፈው ማለት ይቻላል። ቅዱስ ጊዮርጊስ በአዲስ አበባ ካደረጋቸው 5 ጨዋታዎች ውስጥ 4ቱን ማሸነፍ ችሏል። በተስተካካይ ጨዋታ እሁድ ዕለት ተጫውቶ ነበር ከሀዲያ ሆሳዕና ከመጫወቱ በፊት የአምናውን የሊጉን ሻምፒዮን ኢትዮጵያ መድንን 1-2 አሸንፎ ነበር ወደዚህ ጨዋታ የመጣው። ሀዲያ ሆሳዕና ደግሞ በኢትዮጵያ ዋንጫ በነጌሌ አርሲ ወድቆ ነው የመጣው ከኢትዮጵያ ዋንጫ። ከዚህም አንፃር ቡድኑ በሳይኮሎጂካል የማሸነፍ ስነልቦና በብዙ መልኩ የተወሰደ ነበርና ከዚህ ጨዋታም 3 ነጥብ ይወስዳሉ የሚለው በብዙ መልኩ በደጋፊው የሚጠበቅ ነበር። ሀዲያ ሆሳዕና በብሩክ በየነ የፍጹም ቅጣት ምት ጎል ነበር 1-2 ቅዱስ ጊዮርጊስን ያሸንፈው። በተከላካዩ ስህተት ነበር ፍጹም ቅጣት ምቱ የተገኘው። የቅዱስ ጊዮርጊስ ተከላካዮች ከበረኛቸው ጋር ባለመናበብ በሰሩት ስህተት ብሩክ በየነ ራሱ ላይ በተሰራ ፍጹም ቅጣት ምት ወይም ጥፋት ግብ ማስገባት ችሏል። ሀዲያ ሆሳዕናም የመጀመሪያውን የአመቱን ድል ማሳካት ችሏል። ለቡድኑም በተነሳሽነት በብዙ መልኩ ያገዛል ተብሎ ይጠበቃል። ሀዲያ ስፖርት በተደጋጋሚ ያነሳ የነበረው ቡድኑ የጎደለው ማሸነፍ ወይም ደግሞ 3 ነጥብን በአንድ ጌም ላይ ማግኘት ችግር እንጂ ማደግ የሚችል ቡድን እንደሆነ ልጆቹ ጋር ያለው ተነሳሽነት ከአሰልጣኞቻቸው የሚቀበሉት የጨዋታ መንገድ ተስፋ ሰጪ እንደሆነ በተደጋጋሚ አንስተናል። የጎደለው 3 ነጥብ ማግኘት አንድ ጨዋታ ማሸነፍ ነበር። ያንንም ባለፈው ሳምንት
ሀርብ ላይ ከቅዱስ ጊዮርጊስ ጋር ባደረጉት ጨዋታ 3 ነጥብ በማግኘት ትልቁ ጨዋታ ነው ያሸነፉት ብዬ ነው ማስበው። እኔ እስካሁን ካደረጓቸው ጨዋታዎች ቅዱስ ጊዮርጊስ ትልቅ ስም ያለው የማሸነፍ ሜንታሊቲ ላይ ያለ ቡድን እንደመሆኑ መጠን ያን ማሸነፋቸው ለቀጣይ ከሰባተኛ ሳምንት በሚኖራቸው ጀምሮ ሊጉ ላይ የሚኖራቸው እንቅስቃሴ ብዙ ተነሳሽነት ይኖረዋል ብዬ አስባለሁ። ቡድኑ አሁንም ብዙ ማደግ የሚችል እንደሆነ በተደጋጋሚ እያነሳን ነው። አሁንም እንደዛው አይነት ስሜት ነው የሚሰማኝ። ምክንያቱም ልጆቹ ላይ ከጨዋታው መጠናቀቅ በኋላ ከዳኛ ፊሽካ በኋላ የነበራቸውን ደስታ አገላለጽ ወይም ደግሞ ጨዋታውን 3 ነጥብ ፍለጋቸው በጣም ከፍተኛ እንደነበረ እያየንበት ነበር። ብሩክ በየነም ሁለተኛ ግቡን አስቆጥሯል። ብሩክ በዚህ አመት የተሻለ ያሳያል ብዬ ከምጠብቃቸው የቡድን ተጫዋቾች ውስጥ አንዱ ነው። እንደ አጠቃላይ ካሊድና ልጆቹ ወደ ቀጣይ ምዕራፍ እየተሸጋገሩ ነው ብዬ አስባለሁ። ለሀዲያ ሆሳዕና ጥሩ የሚባል ድል ነው። አሁንም ግን የተከላካይ ክፍሉ የሀዲያ ሆሳዕና ካስተላለፉ በመነሳት በአመቱ እንዲህ ነው የሚቀጥለው የሚለው በብዙ መልኩ ያጠያይቃል። የግራ መስመር ተከላካይ በመሆን እየገባ ወደ ሜዳ አሸናፊ ኤልያስ ነው። አሸናፊ ኤልያስ በተፈጥሮ እግሩ ቀኝ ነው እንደሚታወቀው። በቀኝ በኩል ደግሞ ጸጋብ ግዛው ነው የተጣመሩት በግራና በቀኝ ባሉት ማለት ነው። ከዚህ አንጻር በምንመለከትበት ሰዓት ላይ ሀዲያ ሆሳዕና የተከላካይ መስመሩ አሁንም ቢሆን የተቋጨለት አይመስለኝም። በዚህ ጨዋታ ላይ ግብ አልተቆጠረበትም። መልካሙ ነገር እርሱ ሊሆን ይችላል። በዚህ ስኳድ 30 ምናምን ጨዋታዎች ይጫወታሉ የሚለው ነገር በብዙ መልኩ ያጠያይቃል። ግን ሐዋሳ ላይ ሄደው ድል በማስመዝገብ መጀመራቸው ለቡድኑ ተነሳሽነት በብዙ መልኩ እንደሚጠቅመው ይጠበቃል። የሰባተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በነገው እለት የሚጀምሩ ይሆናል በአዲስ አበባና በሐዋሳ ዩኒቨርሲቲ ስቴዲየም። በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ወልዋሎ አዲግራት ዩኒቨርሲቲ ከወላይታ ዲቻ ጋር ይገናኛሉ። ሁለቱም በሊጉ ግርጌ ላይ የሚገኙ ቡድኖች ናቸው። 4 ጨዋታ ወላይታ ዲቻ ተሸንፏል። ወልዋሎ አዲግራት ደግሞ 5 ጨዋታዎችን ተሸንፏል። ምናልባት ከዚህ ጨዋታ መጠናቀቅ በኋላ ከአሰልጣኞች ጋር የሚሰሙ ነገሮች ይኖራሉ። ወላይታ ዲቻ በአመት ውስጥ 3ኛ አሰልጣኙን ነው አሁን ይዞ የሚገኘው። የክለቡ የፊትነስ አሰልጣኝ የነበረው ነው በአሰልጣኝነት እየመራ የሚገኘው። አሰልጣኝ ግርማ ታደሰ መንቾም ካለማሸነፍ ጋር በተያያዘ ምናልባት በቀጣይ የመባረር እጣ ፈንታ ይገጥማቸዋል ተብለው ከሚጠበቁ አሰልጣኝ ውስጥ ግንባር ቀደም ነው። ወልዋሎና ወላይታ ዲቻ ያለፉትን አመታት በፕሪሚየር ሊጉ ከ2005 ጀምሮ የነበረው እንቅስቃሴ ይታወቃል እና በዘንድሮ አመት ላይ በርካታ ደጋፊዎችን ቁጣ ያስነሳ አይነት እንቅስቃሴ እያደረገ ይገኛል። ያምነው ቡድን በርካታ ተጫዋቾች አብሮታሉ፣ ግን ያ ነገር ቡድን ውጤት ሊያመጣለት እንዳልቻለ ይታወቃል። አሰልጣኝ ግርማ ታደሰ ከሀዲያ ጋር ተለያዩ በኋላ 6 ጨዋታዎችን ከወልዋሎ ጋር አድርገዋል። በሊጉ 5ቱን ተሸንፈዋል። ወልዋሎ ያምነው እጣ ፈንታ እንዳይደርሱ የሚሉም ነገሮች አሉ። እያንዳንዱ ጨዋታ መዳሰስ ስለማንችል ከሰዓት አንጻር ጥቆም አድርገን እንጣ። አዳማ ከተማ ከባህር ዳር ጋር የሚያደርጉት ጨዋታ ተጠባቂ ነው። አዳማ ከተማ በውድድር አመቱ ግብ ተቆጥሮበታልም ተሸንፏልም። ባለፉት 5 ሳምንታት በአዲስ አበባ ባደረጋቸው ጨዋታዎች ምንም ግብ አልተቆጠረበትም ነበር። ከኔጌሌ አርሲ ጋር ባደረገው ጨዋታ 2 ግቦች ተቆጥሮ 2-1 በሆነ ውጤት ተሸንፏል። ከባህር ዳር ከተማ ጋር የሚያደርገው ጨዋታ ይጠበቃል። ባህር ዳር ከተማ ባለፈው ሳምንት 2-0 ማሸነፉ ይታወሳል። ጨዋታዎችን ለመጠቆም ያክል ማክሰኞ እለት እነዚህ 2 ጨዋታዎች ይደረጋሉ። በሐዋሳ ዩኒቨርሲቲ ስቴዲየም ኢትዮጵያ መድን ከኔጌሌ አርሲ ጋር የሚያደርጉት የ12 ሰዓት ጨዋታ ማክሰኞ እለት ይጠበቃል። በአዲስ አበባ ስቴዲየም 1 ጨዋታ ብቻ ነው የሚደረገው። ቅድም 7 ሰዓት ያልነው 9 ሰዓት ነው። ወላይታ ዲቻ ከወልዋሎ አዲግራት ዩኒቨርሲቲ ጋር የሚያደርጉት ጨዋታ፣ መቻል ከሲዳማ ቡና፣ ሐዋሳ ከተማ ከፋሲል ከተማ እነዚህ በአዲስ አበባ ስቴዲየም ረቡዕ እለት የሚደረጉ ጨዋታዎች ናቸው። ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ፣ ሸገር ሲቲ ከኢትዮጵያ ቡና ሐሙስ ዕለት የሚደረጉ ሮብ ዕለት የሚደረጉ ሌሎች ተጠባቂ ጨዋታዎች ናቸው። ሐሙስ ዕለት 1 ተጠባቂ ጨዋታ ይደረጋል። ሀዲያ ሆሳዕና ከአርባ ምንጭ ከተማ ጋር የሚያደርጉት ጨዋታ ይጠበቃል። አርባ ምንጭ ከተማም በውጤት ቀውስ ውስጥ የሚገኝ ቡድን ነው። ሀዲያ ሆሳዕናም ሙሉ ለሙሉ አንሰራርቷል ማለት አንችልም። የተለያየ መንገድ ላይ ናቸው ብቻ ብሎ ማሰብ ይቻላል እንጂ ከውጤት አንጻር ሁለቱም የተለያየ ቦታ ላይ አይደሉም። ሀዲያም ያለው 6 ነጥብ ነው፣ ግን ሀዲያ ወደ መነሳቱ ነው። አርባ ምንጭ ግን ከእለት ተእለት የተበላሸበት እንደሆነ ይታወቃልና ለሁለቱም ቡድኖች ለሁለቱም አሰልጣኞች ወሳኝ ጨዋታ ይመስለኛል። የ7ኛው ሳምንት ጨዋታ በዛ ጨዋታ ላይ ማን ባለ ድል ይሆናል የሚለው ተጠባቂ ነው። ካለን ሰዓት አንጻር ይህንን ርዕሰ ጉዳይ በሰፊው መዳሰስ አልቻልንም። በቀጣይ ሳምንት በሚኖረን መሰናዶ ይህንን ጨምሮ የ8ኛ ሳምንትም የሚጠበቁ ጨዋታዎች አሉ። እሱንም ጨምረን የምንመለስ ይሆናል። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ የዚህ ሳምንቱ ይህንን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ፣ በዜናው ደግሞ ዘሪቱ
ኤልያስ ከናንተ ጋር አብረን አሳለፍን። የአብሮነት ጊዜያችሁ ከኛ ጋር ስለነበረ ከልብ እናመሰግናለን። እስከ ሳምንት መልካም ሳምንት